1 ሚሊዮን የን ለማሸነፍ 8 ተጫዋቾች በአንድ ትምህርት ቤት ግቢ ውስጥ መደበቅ አለባቸው። በዚህም በ850 ተማሪዎች የሚደረገውን የ20 ደቂቃ ፍለጋ ተቋቁሞ ሳይገኝ የቆየ ተጫዋች 1 ሚሊዮን የን ሽልማት ባለቤት ይሆናል። አሊያም ብሩ ለትምህርት ቤቱ ገቢ ይደረጋል። ተጫዋች አንድ ጁሊ የትምህርት ቤቱ አውቶቡሶች የሚቆሙበትን ጋራጅ ለመደበቂያነት መርጣለች። ታዲያ ወደዚህ ቦታ ብዙ ተማሪዎች አይመጡም። ጁሊም ከግድግዳው ጋር ተያይዞ 4 ሜትር ከፍታ ያለው ተመሳሳይ ግድግዳ ከፊት ለፊት ገንብታ ተደበቀች። ታዲያ ከአየር ማውጫው ጀርባ ያለውን ይህን መደበቂያ ተማሪዎቹ ሊያገኙት ይችሉ ይሆን? የምናየው ይሆናል። ተጫዋቹ ቶም በበኩሉ በትምህርት ቤቱ ባለ አንድ ክፍት ቦታ ላይ ትንሽዬ ቤት ገነባ። ቤቱ እድሜ ጠገብ እንዲመስልም በጥንቃቄ አዘጋጀው። በግቢው ውስጥ ሌሎች መሰል ቤቶች ስላሉ በቀላሉ አይጠረጠርም። ውስጡም ሻይና ፍራፍሬዎችን አስቀመጠ። ታዲያ እዚህ ቦታ መደበቅ በጣም አስተማማኝነት ያለው ይመስላል። ተጫዋች 3 ጄምስ እና ተጫዋች 4 ጆርዳን በቡድን ለመስራት ተስማሙ። አንዱ የቅጠል ጠራጊ ሰራተኛ መስሎ ራሱን ሲለውጥ፣ ሌላኛው ደግሞ ከቅጠሎቹ ጋር የሚመሳሰል ልብስ ለብሶ በደረቁ ቅጠሎች ክምር ውስጥ ተደበቀ። ጄምስ ከዚህ ቀደም በቅጠል ክምር ውስጥ ተደብቆ 2 ጊዜ ተይዞ ነበር። በአሁኑ ሲወጣው ይሆን? ግምታችሁን ኮሜንት ላይ የጻፋችሁ። ተጫዋች 5 ኦን ከጃፓን አፈ ታሪክ ተነስቶ በሙዚቃ ክፍል ውስጥ ያለውን አሮጌ ቴሌቪዥን ወደ መደበቂያ ቦታነት ቀየረው። ሙከራውን በጣም ጥሩ ይመስል ነበር። ተጫዋች 6 ሜጋን የንግድ ልምምድ ክፍሉን መረጠ። ቦታውን በማየት ብቻ የተደበቀበትን ቦታ መገመት እጅግ ከባድ ነው። ታዲያ ሜጋን ራሱን በአንድ ካቢኔ ውስጥ አስገብቶ ደበቀ። ነገር ግን ብቸኛው ሊያጋልጠው የሚችለው ነገር በካቢኔው ላይ ለመከላከያነት ያስቀመጠው የሱሺ ሳጥን ነበር። ከዚያ በታች ያለው ክፍል ወደ ሚስጥራዊ በር ይመራ ነበር። ነገር ግን በራሱ በጣም ስለተማመነ 5 መምህራንን ካባ እንዲለብሱ አደረገ። በካባዎቹ ጀርባ ያሉት ቃላት ሲጣመሩ የመደበቂያውን ፍንጭ ያሳያሉ። ታዲያ ተማሪዎቹ ይህንን እንቆቅልሽ ይፈቱት ይሆን? ተጫዋች 7 ካርተር በአትክልት ስፍራ ውስጥ ለመደበቅ ወሰነ። ራሱንም እንደ ጥቅል ጎመን አስመስሎ ተቀብሮ ስለነበር በመጀመሪያ እይታ ሰው መሆኑን ማወቅ አዳጋች ይመስላል። ተጫዋች 8 ኮቤ ደግሞ የጂምናዚየሙ መውረጃ ጋር ባሉ ደረጃዎች ስር ሚስጥራዊ ቦታ ፈጠረ። ስፋቱንም በጭንቅ እሱን ለማስገባት ብቻ እንዲበቃ አደረገ። አሁን 8 ተወዳዳሪዎች ተደብቀው ጨርሰዋል። ሙሉውን ጨዋታ ባዮ ላይ ያለውን ሊንክ በመጫን ታገኙታላችሁ።